በተለይ የማዳም ቅመሞች እህቶቼ ጓደኞቼ ሰብስክራይብ አድርጉት። ቤቲ ኪችን ሚዲያ። በዚህ ሚዲያ እድም ያስቆረጥሙ የሀገር ውስጥና የውጭ ምግቦች ይቀርቡበታል። የማድ ቤት ወጎች፣ የህይወት ገጠመኞች፣ እንባ የሚያራጩ እንዲሁም በሳቅ ፍንድቅድቅ የሚያደርጉ ትዝታዎች ይኮመኮሙበታል። ቤቲ ኪችን ሚዲያ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ማንኛውንም ጥያቄ ቅር ያላችሁንም የደበራችሁንም የወደዳችሁትም ነገር ኮሜንት ላይ አስቀምጡልኝ። ምክንያቱም እናንተ ናችሁ እዚህ እንደርስ ያደረጋችሁኝ። አሁንም ማለት ይሄን ነገር ቤት እንደዚህ ብታረጊው ይሄን ነገር እንደዚህ ብታስተካክሉ ብትሉኝ እኔ ደስ ይለኛል። ኦልሬዲ ቺፕሴን ጨርሻለሁ፣ ሳምሳዬን ማይታችሁታል፣ ጠብሼ ጨርሻለሁ። ስለዚህ አሁን ይሄንን መጥበስ ጀምራለሁ ማለት ነው። እዩት ግን እንዴት እንደሚያምር በደንብ ተቀምሞ ታውቃላችሁ። የአረብ ሀገር ቅመሞች ሲጀመር ለእናንተ ማሳየት አይጠበቅብኝም እኮ ታች አሁን ደግሞ ዶሮውን እስከምጠብስ ድረስ ያዘጋጀሁትን ነገር ላሳያችሁ። ለብሪያኔ ችክን የሚያስፈልጉኝን ግብአቶች እንያብረን ማለት ነው። የሁሉም ቤት ሙያ ይለያያል፣ የሁሉም ሰው አሰራር ይለያያል። እኔም ማሳያችሁ የኔን ነው። እኔ አረብ ሀገር በነበርኩበት ሰዓትም ታውቃላችሁ፣ እዚህም ከመጣ የምሰራበትን የራሴን የስራ ዘይቤ ነው ማሳያችሁ ማለት ነው። ስለዚህ አብረን በቅድሚያ ሽንኩርት ነው እንግዲህ ሽንኩርት እንደዚህ ነው የምከትፈው። ነው ፕሪሚሪት እንደምታዩት እንደዚህ ሽንኩርት አለኝ። ሁለት ቦታ ነው የማደርገው፣ ግማሹን ጠብሰዋለሁ፣ ግማሹን እንትን አደርገዋለሁ ማለት ነው። ከዛ እዚህ ጋር ደግሞ እንትን አለኝ የድንብላል ቅጠል ፐርስሊ እና ይሄኛው ነው ባለመኛው ሸበት ነው የሚሉት፣ እዚህ ጋር ደግሞ እንስላል መሰለኝ የሚሉት ብቻ እሱ አለኝ። ይሄው እንደምታዩት ይሄንን ይመስላል አረንጓዴ ነገር ማለት ነው። ማለት አሪፍ ቴስት አለው፣ አሪፍ ጣዕም አለው፣ አሪፍ ደስ የሚል ነገር አለው። ታውቃላችሁ ማንኛውም ነገር ላይ ብናስገባቸው እኔ እነዚህ ነገሮች ሁሉም ነገር ላይ አስገባቸዋለሁ። በጣም ደስ የሚሉኝ በጣም ስለምወደው ማለት ነው። ከዛ ወደ ቅመም እንሄዳለን። ቅመሞቹ እነዚህ ናቸው። እዚህ ጋር የተሸረከተ በርበሬ አለኝ፣ እርድ አለኝ፣ ቁንዶ በርበሬ ወይም ጥቁር ቅመም ነው። እዚህ ጋር ግን ነጩ ስለሆነ ነው ቁንዶ በርበሬ እዚህ ጋር ነጩ ነው። ከዚህ ጋር ቡዛር ወይም ደግሞ የተለያዩ ቅመሞች እነዚህ ሁሉም አንድ ላይ ሆኖ የተፈጨ ቅመም ነው ማለት ነው። ያለ ቀረፋም አለው ቅርንፉድም አለው ሁሉም ሚክስ ያለበት ቅመም ነው። ከዛ በርበሬ አለኝ፣ ከሙን ወይም ሰኑት ጻፉልኝ ከስር እስቲ በአማርኛ በትክክል ቅመሞቹን ሲሄድ ራሱ የምጨነቀው እንደዚህ እያሳየው ነው። ይሄን ስጠኝ ያልኩ ነው የምንገዛው ትላላችሁ። ከዛ እዚህ ጋር ደግሞ የድንብላል እንደፈጨው ድንብላል ነው። ቅመሞቼ እነዚህን ይመስላሉ ማለት ነው። እሺ ነይ። ከዛ ደግሞ እዚህ ጋር ያልተፈጨ ማለት ነው ወርቅትል ጋር አለ። ይሄኛው አረብ ሀገር ላይ በብዛት ስላለ በብዛት ብትጠቀሙ በጣም አሪፍ ነው። እዚህ ግን የለም ስለማላገኝ አንዳንድ ነው የምጠቀመው ያው ትላላችሁ። ከዛ እዚህ ጋር እንትን አለ ቀረፋ፣ ቅርንፉድ እና ሰኑት ወይም ከሙን አለ። ያው ይሄ አለ። ከዛ በመጨረሻ ቲማቲም አለኝ። ቲማቲም አደርጋለሁ። ሎሚ እዚህ ጋር አልገባም። ሎሚ አሳያችኋለሁ በኋላ። ሎሚ የምጨምርበታለሁ። ያው ቲማቲሜንም እንደዚህ ከትፌያለሁ። ነጭ ሽንኩርት ምግብ ስንሰራ ምን ጊዜም ነጭ ሽንኩርት መርሳት የለብንም። ነጭ ሽንኩርት አለ። ነጭ ሽንኩርትና ትንሽ ዝንጅብል አለ። ይሄን ይመስላል ማለት ነው። ምንም እንጃ እኔ የተለየ ነገር የለኝም ማለት የተለየ ነገር ላርግ ብለም ከለመድኩት ውጭ መስራት ስለማልችል ማለት ነው። እና ኮሜንት ላይ በቀደም በለቀኩት ቪዲዮ
የሆነ እንትን እያላችሁ ነበረ። በሱ በሰፊው መጣበታለሁኝ። ግን 1-2 ጊዜ ተደጋግሞ የተጻፉ ኮሜንቶች ነበሩ። በዚህ ኑሮ ውድነት በኢትዮጵያ እንደዚህ አይነት ምግብ መስራት አይከብድም ወይ የሚሉ ጥያቄዎች ነበሩ። ይከብዳል። በጣም ነው የሚከብደው። ቀላል አይደለም። አንደኛ እኛ አረብ ሀገር ላይ ቆይተን የመጣ ልጆች እጃችን ትንሽ ነገር አያውቅም። እጃችን ሰፊ ነው። እኔ ተፈጥሮዬም ነው እጄ ሰፊ ነው። ሰፋ ያለ ነገር የሆነ በዛ ያለ ነገር ነው ደስ የሚለኝና አነስ ያለ ነገር አልወድምና በዛ ምክንያት ግን እግዚአብሔር ይመስገን አንዳንዴ የሆነ መልካም ነገር ስታደርጉ እግዚአብሔር ደግሞ በረከቱን ያበዛላችኋል እኮ። እግዚአብሔር በረከት ያደርግላችኋል። የምትሰሩትን ነገር ይባርክላችኋልና እንደዛ ነው እና አይከብድም ማለት አልችልም። ያው በሰፊው እመጣበታለሁ። ሙሉ ኮሜንታችሁ እያንዳንዳችሁን ጥያቄ እያወጣሁ በስነ ስርዓት እንደዚህ እመጣበታለሁ። ያው አጠር አድርጌ ልመልስ በማለት ነውና አዎ ይከብዳል። ግን ይከብዳል ተብሎ ደግሞ ሳይበላ ይታደርም አይደል እንዴ? ኑሮ ውድ ነው ተብሎ ሳንበላ እናድረን። ቤተሰቦች ስለሚወዱኝም እኔን ለማበረታታት በማለት ያኑት ያዙኛል እና ከልብ አመሰግናለሁ። ቤተሰቦች የደውላችሁ የምታዙት እዚህ ጋር ቅመሜን ጨምራለሁ ማለት ነው። ሰብስክራይብ ሳታርጉ እንዳታልፉ። ይሄን ቤት ሰብስክራይብ ማድረግ ይጠቅማችኋል። በተለይ የማዳም ቅመሞች እህቶቼ፣ ጓደኞቼ ሰብስክራይብ አድርጉት። ምክንያቱም የሆነ ቀን ሊጠቅማችሁ ይችላል። በተለይ አዲስ ከሆናችሁ ይሄ ቤት በጣም ይጠቅማችኋል። ምክንያቱም የተለያዩ የአረብ ሀገር ምግቦችን እንደዚህ በቻልኩት አቅም እየሰራው አሳያችኋለሁ። እንዲሁም ቤተሰቦቼ እንደተለመደው ላይክ፣ ሼር እንዲሁም የተለያየ አስተያየታችሁ በኮሜንት እንድታስቀምጡልኝ በትህትና እጠይቃለሁ። እንደምታዩት አሁን ይሄንን ላይ ደርሷል ምግባችን። ይኸው እንዴት እንደሚያምር። አሁን እዚህ ጋር እነዚህን እንጨምራለን ማለት ነው። ያው አሁን ዶሮአችንን ጨመርኩኝ። ያው እንደዚህ ስጓችን እንደዚህ ነው። ዶሮዬን ጨመርኩኝ። አሁን በደንብ አንተከትከዋለሁ ማለት ነው። ትንሽ ስንጠብሰው ራሱ ያልበሰለ ትንሽ የቀረው ካለ እንደዚህ ስንተከትከው አብረን ከስጎ ጋር አንደኛ ቅመሙ በደንብ ወደ ውስጥ ይገባል። ሁለተኛ ደግሞ የቀረው ነገር ካለ በደንብ ይበስላል። ይሄ የምንሳቀቀው አይነት አይሆንም ማለት ነው። ውስጡ አልበሰለም ይሆን ምናምን ብለን ምንም አይነት ሀሳብ አይኖረንም እንደዚህ ስንሰራ ማለት ነው። ብሪያኔ በጣም ብዙ አይነት ብሪያኔ አለ። በጣም ብዙ አይነት የብሪያኔ ቺክን አሰራር አለ። የብሪያኔ ቢፍ አሰራር አለ። የሁሉም ሰው አሰራር ይለያያል። ዋናው የኛ ፍላጎት በቃ ዋናው ከምንም በላይ የሚወስነው የኛ ፍላጎት፣ የመስራት ፍላጎት ካለን ማንኛውን ነገር ብንሰራ አስተካክለን መስራት እንችላለን። በቃ የሆነ ነገር እናያለን፣ የሆነ አይዲያ። እኔ በነገራችን ላይ እኔ ምግብ እናንተ ናችሁ አይታችሁ የምትነግሩት፣ እኔ አይደለሁም። እስቲ ዛላ አላዘም መንገድ ቆይ ተጠቀምብኝ ታውቃላችሁ። እንደዚህ በቀይት ይት እናንተ ናችሁ አይታችሁ የምትነግሩት፣ እኔ መንገድ ቆይ ተጠቀምብኝ ታውቃላችሁ። እንደዚህ በቀይት ይት እዚህ ድረስ አብራችሁ ቪዲዮን እያያችሁ አብራችሁ ከደረሳችሁ ውጤቴ ይሄንን ይመስላል። እንደምታዩት በጣም ነው የሚያምረው። ባይን ራሱ ተጠግባላችሁ። እት ይሄኛው ብሪያኒ ቺክን ነው። እንግዲህ ሙሉ አሰራሩን አሳይቻችኋለሁ ማለት ነው። ቤተሰቦች በተለይ አረብ ሀገር ያላችሁ ልጆች እንደዚህ እየሰራችሁ ማዳሞቻችሁን ማስደሰት ትችላላችሁ። ምክንያቱም ከሰራችሁ እናንተ ስራችሁን ከሰራችሁ እነሱ የሚናገሯችሁ። ምክንያቱም አረቦች ስራችሁን ነው የሚሄዱት። ይሄኛው ደግሞ የስጋ ብሪያኒ ነው። ከጎን እየሰራሁት ነበር ለእናንተ ያላሳየዋችሁ ሁለቱን ካሳየዋችሁ ግራ ትጋባላችሁ። ይሄን ደግሞ በሌላ ጊዜ አሳያችኋለሁ። ኮሜንት ላይ አስቀምጡልኝ። ይሄ ራሱ በጣም ነው የሚያምረው። እስቲ ይሄ ለስንት ሰው ይሆናል? ለስንት ሰው ይበቃል? ገምቱ፣ ወይም ኮሜንት ላይ አስቀምጡልኝ። ከዛ ደግሞ የሰላጣው ይሄንን ይመስላል። ከዛ እዚህ ጋር የዛተርና የኖርማል ቪዛ ሚኒ ቪዛ ሳምቡሳ እንደዚህ አዘጋጅቼ ነበር። እንዴት እንደሚያምር በጣም የሚያምረው። ከዛ ማባያ ሶሱን እዚህ ጋር አዘጋጅቻለሁ። ይህ የሰላጣ ሶሱ ነው።
ይሄኛው ማባያ ሶስ ነው። ይሄ ከርኮ ነው። ይሄ ከቲማቲም ነው። ይሄንንም ከፈለጋችሁ ኮሜንት ላይ አስቀምጡልኝ። በሚቀጥለው አሳያችኋለሁ። አሁን ልምጤ ትንሽ ቀዝቀዝ ብሏል። ያው ድካም አይደለ። ከዛ ደግሞ ችፕስም ነበረው ትእዛዜ ላይ። ይሄው ችፕሴንም እንደዚህ አድርጌ መሀል ላይ ካቻፔን አድርጌ እንደዚህ ቀምሜዋለሁኝ። ይኸውት ይሄንን ይመስላል ችፕሴ። እስካሁን ድረስ አብራችሁ ስለቆያችሁ ከልብ እጅግ አድርጌ አመሰግናለሁ። ከመውጣታችሁ በፊት ላይክ፣ ሰብስክራይብ አድርጋችሁ እንድትወጡ በትህትና እጠይቃለሁ። እንዲሁም ኮሜንት አስተያየታችሁን እንዳትረሱት። መልካም ጊዜ ይሁንላችሁ። ቤቲ ኪችን ሚዲያ። በዚህ ሚዲያ እድም ያስቆረጥሙ የሀገር ውስጥና የውጭ ምግቦች ይቀርቡበታል። የማድ ቤት ወጎች፣ የህይወት ገጠመኞች፣ እንባ የሚያራጩ እንዲሁም በሳቅ ፍንድቅድቅ የሚያደርጉት ትዝታዎች ይኮመኮሙበታል። ቤቲ ኪችን ሚዲያ